የተማርኩት ነገር እግዚአብሔር ቢዘገይም አይቀርም። እግዚአብሔር የረሳን ቢመስለንም አልቅሰን ደክሞን ሰልችቶን እግዚአብሔር ረስቶኛል ብለን ትተነው አማረነው ጨንቆን ጠቦን መግቢያ መውጫ ጠፍቶን ምናዋራው ምናማክረው ሰው አጥተን ቀኑም ሌሊቱም ጨለማ ሆኖብን በዙሪያችን ያለው ነገር ሁሉ እኛ ላይ ፊቱን ያዞረ እኛ ላይ የጨከነብን ሲመስለን ኑሮ ግራ ሲገባን ህይወት ግራ ሲገባን ሚያከብሩን ሰዎች ሲንቁን ሚወዱን ሲጠሉን ሚፈልጉን ሲርቁን ጭንቀት ሲከበን ፈጣሪ ፊት አልቅሰን አማረን ምንም የኔ ነገር በቃ ተዘግቷል ብለን ተስፋ ስንቆርጥ ማድረግ ያለብን አንድ ነገር ምን መሰላችሁ? የኛ ችግር የኛ ሀዘን የኛ ለቅሶ የኛ ማማረር የኛ ጨለማ እኛን የከበደን ሸክም እግዚአብሔር ፊት ትንሽ እንደሆነ ነው። ለእግዚአብሔር ቀላል እንደሆነ ነው። የዛኔ ለሱ እንተውለት። ይከብዳል አውቃለሁ። ተስፋ መቁረጥ እንደዚህ በአንዴ ሊመለስ አይችልም። ግን አንድ ነገር ማሰብ ያለብን ከዛ ሌላ አማራጭ የለንም። ከዛ ሌላ ምንም አማራጭ የለንም። ማማረሩም ይቀጥላል፣ ተስፋ መቁረጡም ይቀጥላል። መጨረሻው ራስን ወደ ማጣት ነው የሚሆነው። ግን ጭንቀት ውስጥ ሆነን ማማረር ውስጥ ሆነን ተስፋ ማጣት ውስጥ ሆነን ቀኑም ሌሊቱም ጨለማ ሆኖብን ግራ ገብቶን ሁሉም ነገር እኛ ላይ ድፍንፍን ጭልምልም ብሎብን እንደምንም ራሳችንን አበርትተን የኔ ችግር በአምላኬ ፊት ትንሽ ነው ማለት እንልመድ። ለኔ የከበደኝ ነገር ለሱ ቀላል ነው ማለት እንልመድ። በእግዚአብሔር ፊት የኛ ችግር ትንሽ ነው። ትንሽ እሱ ደግሞ አባት ነው። ለሱ አሳልፈን ስንሰጠው የልጆቹን ፍላጎት የሚያሟላ አባት። እንደምንም ራሳችንን ታግለን ጭንቀት ውስጥ ሆነን እያለቀስን እግዚአብሔር ይችላል እንበል። የኔ ችግር ለሱ ትንሽ ነው ይፈታልኛል። ይችን ማለት እንለማመድ። ያለን አማራጭ ይሄ ብቻ ነው። ሌላ አማራጭ የለም። ሌላ አማራጭ እጃችንን ነው ወደ ላይ የሚያስነሳን። ሌላ አማራጭ ራሳችንን ነው የሚያሳጣን። ሌላ አማራጭ ጭንቀቱን ነው የሚያባብስብን። ያለን አማራጭ ተስፋ ማድረግ ብቻ በእግዚአብሔር ላይ ነው። እወዳችኋለሁ።